ነገር ደግሞ ውጤቱን ለማየት ትጓጓያለሽ። ጥሩ ነው። እኛም ባለሙያዎች ወደ ፕሮዲውሰር ስትመጡ እናበረታታለን፣ ሙያውን የሚያውቀው ሲሆን ማለት ነው። ከዛሬ ባለሽ ልምድ ብዙ ማድረግ የምትፈልጊው ይኖራል እና ዘመንን ለምን መረጥሽ? ዘመንን ላደርግ የፈለኩበት ምክንያት አንደኛ ከፕሮዲውሰሮቹ ጋር አብረን በሰው ለሰው ድራማ ማለት ነው ሞስት ወደ 5 አመት ማለት ይቻላል ከፕሪ ፕሮዳክሽኑ ጀምሮ ስንቆይ የነበረው ነገር ቅርርባችን ለስራው ያላቸውን ጥረትና ጥንካሬ በጣም ነበር ማደንቀው የእውነት። ምክንያቱም ሌሎች ፊልሞችን ሰርቻለሁ፣ በሰው ለሰው እየተቀረጸ ነው እንግዲህ ሌሎች ፊልሞች ኦልሞስት 4 አመት አልፎኛል። አየር መንገድ ማለት ነው እና ቢት ፍሪ ውስጥ ነው የምሰራው ዲፓርቸር። ቆንጆ ነው። ብዙ ሰው፣ ብዙ ቋንቋ፣ ብዙ ጊዜ ትራንዚተሮች ናቸው ከስተመሮቻችን። ጥሩ ነው። ጥሩ በጣም ብዙ ቫራይቲ ታገኛለህ። ሰው ብዙ አይነት ዜጋ ነው የምትተዋወቀው እዛ እና ደስ ይላል። እንጆይ እያደረክ ነው የምትሰራው ስራ። ግን ወደዛ እንዴት ገባሽ? የትምህርቱ አለ አባት ሼህ መሐመድ አላሙዲን ጋር ስትለያይ በልጇ ምክንያት ያገኘችው የንብረትና የገንዘብ መጠን ምን ያህል ነው? ሰላም ጤና ይስጥልኝ ውድ የዞላ ቲዩብ ቤተሰቦች፣ ማህደር አሰፋ እውቁ የሀገራችን ቢሊዮነር ከሆኑት ሼህ መሐመድ አላሙዲን ጋር የፍቅር ግንኙነት በመጀመር ከባለ ሀብቱ አንድ ወንድ ልጅ መውለድ ችላለች። ታዲያ በዛሬው ዝግጅታችን ሼህ መሐመድ አላሙዲን አዲስ ፍቅረኛ በመያዛቸው በዚህም የተነሳ ከአርቲስት ማህደር አሰፋ ምን ያክል የገንዘብ መጠን ካሳገኘች የሚለውን ይዘን መጥተናል። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ማህደር አሰፋ ተወልዳ ያደገችው በመዲናችን አዲስ አበባ ሲሆን የጥለትና የባህል አልባሳት መዲና በሆነችው ሽሮ ሜዳ ነው የተወለደችው። 5 አመት ሲሞላት በቤተሰቦቿ የስራ ምክንያት ሰፈር ለቀው ያደገችው በቄራ አካባቢ ነው። ትምህርቷን እንደጨረሰችም ከአድማስ ዩኒቨርሲቲ ኮሌጅ በሴክሬታሪያል ሳይንስ ዘርፍ የተመረቀች ሲሆን በተመረቁበት ዘርፍ ስራ በማይገኝባት ኢትዮጵያ እንደመኖሯ መጠን እሷ ሴክሬታሪ ትሆናለች ተብላ ስትጠበቅ የትወና ችሎታዋ የሚወጣላት አንድ ድል ያገኘችው ተዋናይ ፍላጎትን ምኞትን እንዳልነበራት የምትናገር ነገር ህልሟ ፍላጎትና ምኞቷ የነበረው ከልጅነቷ ጀምሮ